አሰላሙ አለይኩም ወራህመቱላሂ ወበረካቱ። እስከ መች ነው መጨናነቅ፣ መተከዝ፣ ማሰብ? በቃ ሁል ጊዜ ራስን ማጨናነቅ። ህይወት አጭር ናት። እንደ ዛፍ ቅጠል አንዴ ከወደቀች የማትነሳ እንደማለት ነው። ይህን እያለ የሚያጋጥመንን የማናውቅ፣ እየተቀመጥን እያለ የሚያጋጥመንን የማናውቅ ግን ሁል ጊዜ የምናመር እኛ ሰዎች ስንባል በጣም ጭንቀት የበዛባቸው ባለን የማናመሰግን በተሰጠን እግዚአብሔርን የማናመሰግን ሰዎች ነን። ግን በተሰጠን አልሐምዱሊላህ የማንል ማለት ነው። ይሄን ሲላቸው ለምንድን ነው? ሁልጊዜ ብዙዎቹን ስታገኙ ወይም ስታወሩ ጭንቀት፣ ችግር፣ በቃ ከዚህ የላቀ ደስታን የሚገልጹ መጫወትን የሚፈልጉ ብዙዎቹን አታገኙም ማለት ነው። ከብዙ ፐርሰንት ከ100% ግማሹ በጭንቀት የተሞላ በሀሳብ የተሞላ የተከዘ ነው ማለት ነው። ይሄ መሆን የለበትም። ምክንያቱም ጭንቀቱ ራሱን የቻለ በሽታ ነው ማለት ነው። እሱ ራሱ አንድ ቀን ሊጥለን ስለሚችል ባለችን አመስግነን ደስተኛ ሆነን አልሐምዱሊላህ ብለን ብንኖር ይበጃል ባይነኝ። ስለዚህ ከጭንቀት ራሳችሁን አርቃችሁ ከሀሳብ ራሳችሁን አርቃችሁ ባይሆን ለጨነቃችሁ ነገር መፍትሄ ወደ መፈለግ አልሐምዱሊላህ ወደ ማለት ራሳችሁን ወደ ደስተኛ ማድረግ ቢጨንቃቸው እንኳን እንዳሌለ ጭንቀት እንዳሌለባችሁ ሀዘን እንዳሌለባችሁ ራሳችሁን ማድረግ ነው። ዱንያ አጭር ነች።